ጥያቄስ ምንድን ነው? እሱ እኔ በሆነ ምክንያት ልከፍል ፈልጌ ነበረ። እንዴት ይታያል? ያኔ በተወሰነ ሰዓት ማለት ነው መልሳለሁ ኢንሻአላህ ካልሞትኩኝ። ምክንያቱ ምንድን ነው? ባልሽ አልተፈታም ምክንያቱ እንደዚያ እንደዚያ ነገር በዛ በከፈርሽበት ቅጽበት ብትሞት የዘላለም ጀሃነም እኮ ነው የምትሄጂው። እሱ ግራ ገባኝ። ጠይም እናድርግ አቅሜ በላይ ሆነ። ማድረግ ያለብኝ ብለሽ መጠየቅ እንጂ ችግር ካለ በህይወታችሁ ጉዳይ ላይ ኩፍር የፈለገ ቢሆን መፍትሄ አይሆንም ለትዳራችሁ። ይሄን የምታደርጉ ሴቶች ካላችሁ አይፈቅድም እንደዚህ ማድረግ። ኒካሁም አይወርድም በዚህ ሆን ብላችሁ አስባችሁ በዚህ ነገር ማድረግ። ለማንኛውም ባልሽ ምን አድርጎሽ ነው? ወይንም ደግሞ በመካከላችሁ ያለው ነገር ምንድን ነው? ፍቺ እንድትጠይቂው ያስፈልግሽ ያነሳሳሽ ነገር ምንድን ነው? እስኪ ንገሪኝ። እሱም ፍቺ ጠይቃችሁ ታሳማኝ ምክንያት ተገኝቶበት ባል እምቢ ካለ ሸሪያ ፍርድ ቤት ሄዳችሁ እናንተ ማስወራት ትችላላችሁ። እናንተ መሄድ ካልቻላችሁ ለቤተሰቦቻችሁ ክልና ስታችሁ እነሱ ሄደው ማስወረድ ይችላሉ። ቀላል ነገር እኮ ነው። ችግሩ ሁሉም ቦታ ሞክሬያለሁ። እሱ ምንም እንትን አላለልኝም። ያኔ ያልሞከርኩት ነገር የለም። ባልተቤቴ ስራ አይሰራም። እኔ ብቻ ነኝ የምለፋው። በቃ ካረብ ቤቱኝ ያኔ እኔ ብቻ ነኝ እንትን የምለው፣ እሱ አይሰራም። ፍታይ ስለው ደግሞ 30,000 ሪያል በሳውዲ ካልከፈልሽ ምናምን አለኝና እኔ ደግሞ ያለኝን ልክፈልህ 30,000 የት አምጥቼ ነው የምከፍልህ ስለው በቃ ብዙ ነገር አሳልፌያለሁኝና እምቢ አለ። አሁንም እየሰራሽ ነው አስባለሁ ምናምን አለ። ምን ላድርግ ጠይብ፣ እኔ ይሄ ነው ሀሳቤ። እኔ ከፍሬ በቃ መለሳለሁ ካልሞትኩኝ። እንዳልሞት ብቻ ደው አድርጉልኝ ከፍሬ ማለት ነው። ይሄ ነው አማራጭ። እሱ እንደሱ አይቻልም እያልኩሽ ነው። ሙስሊም ከሆንሽ ስለ እስልምና የጠየቅሽ ከሆነ አይቻልም መክፈር እያልኩሽ ነው። መፍትሄው ምንድን ነው ብለሽ ጥያቄ ጠይቂ። እንደዚህ አትበሉ። ሰው ለቅጽበት ያክል አላህ ሱብሓነሁ ወተዓላን ይክዳል። ሱመያን ታውቋታላችሁ? 3 ፊደል በይ ነው የተባለችው። ሁ በለ እችን በይችን የክህደት ቃል ከዚያ ህይወትሽን አትርፊ አሏት። ለቅጽበት ያክል